بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. زارب الله فقد ودارتني وانقسم قطرال. اعتقاد مالك بن أنس. يا مالك بن أنس عقيدة وإم إمام مالك يتولد وزتنا صوص للهجران نا يموتوا متو سبازتين للهجران من كبار أتباع التابعين ناتشو. قال سريج بن النعمان سألت عبد الله بن نافع وقلت له إن قبلنا من يقول القرآن مخلوق فاستعظم ذلك ولم يزل متوجعا حزينا يسترجع. سريج بن النعمان عند الزيبروال عبد الله بن نافع طيق قال عبد الله بن نافع يا إمام مالك تمارينه سلزي سريج بن النعمان عبد الله بن نافع يطيقه. وقلت له عند الزيبي والو إن قبلنا من يقول القرآن مخلوق بنيا فيت بنيا كوابي قرآن فطور نو يميلو سوتش قالوا فاستعظم ذلك يه من رجسي سماء كفتوتال ولم يزل متوجعا هزيزا يسترجع إنه همم ميزوت دبرت ميزوت مشش جمر. قال عبد الله بن نافع عبد الله بن نافع عند الزيبلوال قال مالك إمام مالك عند الزيبلوال من قال القرآن مخلوق يؤدب ويحبس حتى تعلم منه التوبة. قرآن فطور نيالسو سرعات الناس يزوال قطعات سطوال الناي تاسرا متوبتون قلس اسكميهون درس. وقال مالك إنا مالك عند الزيبلوال الإيمان قول وعمل يزيد وينقص. إيمان نقرمنو سرامنو يجمرال يكنسال. وقال مالك الله في السماء وعلمه في كل مكان لا يخلو من علمه مكان. إنا مالك عند الزيبلوال الله في السماء نو سماي لاينو إنا يسوقت بهلم بوتا يجنيال عند بوتا يلم كالسوقت بعدهم ميهون يسوقت يللبت بوتا يلم. وقال مالك القرآن كلام الله عز وجل. إنا مالك عند الزيبلوال قرآن يا الله نقرنا عز وجل. هي أطر يا عقيدة بهونم بزو ورق إن أجني بتاله مجرش لاي عندنا ورابط فاللجين وسكهون منهم شرح يالسطهبت ناقل سمسل هوننا نقرو كزاري بفيت يعينو ليلا شابتر وشله. عبد الله بن نافع بالنسو أكوابي قرآن فطورنو يميلو سوج عندما سيسما يسطون ملاش وسطو يتربشون ربشا بالناستول يطقمنا لنيا ينيا قدمتوش ለቢድዓ የነበራቸውን ስሜት ኃይለኛ እንደሆነ ቀለል አድርጎ እንደማያልፉት ለነሱ ቀላል ነገር እንዳልሆነ ያሳየናል። እንደዚህ የሚደብራቸውን ነገር እንደዚህ የሚያሳምማቸው ነገር የአላህ መብት ሲነካ ነው። እኛ እንደዚህ ተመሳሳይ አይነት ስሜት ውስጥ የምንገባው ዱንያችን ሲጎዳብን ነው። ሰው ሲሞትብን ወይ ንግዳችን ሲበላሽብን ወይ የተመኘነውን ነገር ሳናገኝ ስንቀር ነው እንደዚህ አይነት ምላሽ የምንሰጠው። ነገር ግን አብዱላህ ብን ናፊዕ እንደዚህ አይነት ስሜት ውስጥ የገባው የአላህ መብት ስለተነካ ነው። ይሄ ነገር እማነሳላችሁ በምክንያት ነው። በቢድዓ ጉዳይ የተወሰነ ሼኾች በአሁን ዘመን እንደ ቀለል ያለ ጥፋት ያስመስሉታል። የተለያዩ አይነት ቢድዓዎች እንደ ቀለል ያሉ አነስ ያሉ ጥፋቶች ምንም ያልሆኑ ለመያዝ ይሞክራሉ። ስለ አህሉል ቢድዓ ሲያወሩ ለምሳሌ ሙዕተዚላዎች ምክንያት ይሰጧቸዋል። እነሱ እኮ አላህን ማሞገስ ፈልገው ነው ይላሉ። እነሱ የአላህን መገለጫዎችን የካዱበት ምክንያት አላህን ወዶ አላህን ከፍ ማድረግ ስለፈለጉ ነው። ነገር ግን የአላህን መገለጫዎች ከፍ ያሉ ናቸው፣ ውርደት አይደሉም፣ ማነስም አይደሉም። ነገር ግን እነዚህ ሙዕተዚላዎቹ እንደ ውርደት አድርጎ ሲይዙት፣ ለአላህ የማይገባው ነገር አድርጎ ሲይዙት ይሄ አላህን መስደብ ነው እንጂ አላህን ከፍ ማድረግ አይደለም። አንዳንዱ ደግሞ ይሄ እኮ ትንሽ ጥፋት ነው በአስማእ ወሲፋት ርዕስ ላይ ትንሽ ጥፋት ነው ብሎ ያወራሉ። ስለ ሙአዊላዎች የአላህን መገለጫዎች በሌላ ትርጉም እያጣመሙ አውቆ ቁርአኑን እያጣመሙ በሌላ ትርጉም ለመያዝ የሚሞክሩ ሆኖ ነገር ግን የነሱ ጥፋት እንደ ትንሽ ነገር ተደርጎ ይወራል። ይሄ ሁለቱም አፍራሽ ነው። ሱና ላይ የሚሆን ነገር አይደለም። የአላህ አዘ ወጀል መብት ከፍጡር መብት ይበልጣል። የአላህን ድንበሮች፣ የአላህን መገለጫዎች፣ የአላህን ስሞች ሰው እየካደባቸው ስናገኝ ሊያሳምምን ይገባል፣ ሊያስደብርን ይገባል። ትክክለኛ አማኞች የምንሆን ከሆነ ሌላ ነገር ኢማም ማሊክ እዚህ ዓቂዳ ላይ አላሁ ፊ ሰማእ ብለዋል። አላህ ሰማይ ውስጥ ነው ብለዋል። ሁለት ነገር ማውራት አለብን እዚህ ላይ። አንደኛው ሰማይ ውስጥ ማለት ምን ማለት ነው? ሰማይ ውስጥ ማለት ሰማይ የሚል ፍጡር አለና ይህ ሰማይ የሚለው ፍጡር እንደ ቦርሳ ሆኖ ወይ እንደ ቤት ሆኖ አላህን ሸፈነ ከላይም ከታችም ማለት አይደለም። ሰማይ የሚለው ቃል ከፍታ ማለት ነው። ሰማይ አላህ ያገነባው ፍጡር አለ። ሰማይ የምንለው ሰማይ የምንለው ሰባቱ ሰማዮች እነሱ ፍጡር ናቸው።
ግንብ ናቸው አላህ ያገነባቸው። ደግሞ አላህ ዐዘ ወጀል ቦታው ከዐርሽ በላይ ነው። ዐርሽ ደግሞ ከሰባቱ ፍጡር የሆኑትን ሰማይ በላይ ነው። ፍጡር የሆኑት ሰማይ በላይ ነው። ስለዚህ አላህ ፊሰማእ ሲባል ለማለት የተፈለገው አላህ ዐዘ ወጀል ከፍታ ላይ ከሁሉም ነገር በላይ እንደሆነ። ሌላ ደግሞ እዚህ ላይ መውራት ያለበት ነገር ጀህሚያዎቹ ወይ አሻዕራዎቹ አህባሾቹ በአሁን ጊዜ ያሉት ማለቴ እንደዚህ አይነት አተር ሲያገኙ ችግር ስለሚሆንባቸው በሌላ ትርጉም ሊያጣምሙት ይሞክራል። እነሱ እንደሚሉት ኢማም ማሊክ አላሁ ፊሰማእ ሲል ለማለት የፈለገው የአላህ ክብር ከፍ ያለ ነው፣ ሰማይ ላይ ነው ያለው ክብሩ የአላህ ዐዘ ወጀል እንጂ ስለ ቦታ እየተወራ አይደለም። አንደኛ መረጃ ማቅረብ ግድ ይላቸዋል በዚህ ርዕስ በዚህ አተርም ሆነ በአላህ ያወረዳቸው አያዎችም ይሁን ወይ መሐመድ ሰለላሁ ዐለይሂ ወሰለም በተናገራቸው ሐዲስም ይሁን አላህ እና ሰማይ የሚያገናኙ አታርና አያዎች ሲያገኙ ስለ ክብር እየተወራ እንደሆነ መረጃ ማቅረብ ግድ ይላቸዋል። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን ብለዋል? አልሑጀቱ ዐላ መን ይደዓ አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። መረጃ ማቅረብ ኃላፊነቱ ወሬው የተናገረው ሰው ላይ ነው። ሐሳብን የሚያቀርብ ሰው አንድን መረጃ የሚያቀርብ ሰው ግዴታ ይሄን መረጃ የሚደግፍ ነገር ማምጣት አለበት። ኃላፊነቱ እሱ ላይ ነው። ነገር ግን የነሱ ትርጉም ትክክል ነው ብንል እዚህ ላይ ሊገጣጠም አይችልም። ምክንያቱም ኢማም ማሊክ ያለው ነገር ምንድን ነው? ከዛ በመቀጠል የሱ ዕውቀት የሚጠፋበት ቦታ የለም ብለዋል። ስለዚህ የመጀመሪያው ስለ ቦታ ካልሆነ ይሄም ስለ ቦታ ሊሆን አይችልም አይደል? ስለዚህ ይሄ ማለት የአላህ ዕውቀት ክብሩ በየቦታ ታችም ከፍም ያለ ሁሉም የክብር ደረጃዎችን ይነካል። የዝቅተኛው ከፍተኛው ቦታ ይይዛል። ይሄ ንግግር ሊሆን አይችልም። ትርጉም የለው። ምንም ትርጉም ሊሰጥ የሚችል ጉዳይ አይደለም። ትርጉም ሊሰጥ የሚችል ንግግር ሊሆን አይችልም። የኢማም ማሊክ ዓቂዳ በዚህ መልክ በአላህ ፍቃድ ጨርሰናል። ኢንሻአላህ የሚቀጥለው አሰር ላይ እንገናኛለን። የሚጠቅም እውቀት ምንማር እና ምንጠቀም አላህ ያድርግ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.